እንግሊዘኛን እንዴት ብማረው በአጭር ጊዜ ውስጥ ጎበዝ ተናጋሪ መሆን እችላለሁ? ይሄ የአብዛኞቹ ጥያቄ ነው። ዛሬ ግን the best and effective ናቸው ብዬ ሪሰርች አድርጌ ያመጣሁላችሁ 5 ዋና መንገዶች አሉ። ቀጥታ ወደ መጀመሪያው መንገድ ልውሰዳችሁ። የመጀመሪያው ኢመርዥን ሜተድ ይባላል። ኢመርዥን ማለት ኮምፕሊትሊ የሆነ ነገር አንድ ውስጥ ኮምፕሊትሊ መክተት ማለት ነው። አሁን ቋንቋውን ስትማሩ ኤቭሪቲንግ በእንግሊዝኛ ማድረግ አለባችሁ ማለት ነው። ራሳችሁን በአማርኛ የለመደውን ነገር ኮምፕሊትሊ ተርን አድርጋችሁ ወደ ተወስዳላችሁ ወደ እንግሊዝኛ ተወስዳላችሁ ማለት ነው። የምታዩት ፊልም ሊሆን ይችላል፣ የምታዳምጡት ሙዚቃ ሊሆን ይችላል። ኤቭሪቲንግ እንዳለ ካልቸሩንም ማወቅ ስላለባችሁ በአማርኛ የነበረውን ነገር የምታደርጉታላችሁ ማለት ነው ወደ እንግሊሽ ትቀይሩታላችሁ ማለት ነው። ጥሩነቱና መጥፎነቱን ልንገራችሁ። 2 ዋና ጥቅም አለው ማለት ነው። አንደኛ ነገር ናቹራል ነው፣ you will learn from them. the other one ደግሞ you can start thinking in English። ይሄ አድቫንቴጁ ብያመጣውላችሁ ነው። እዚህ ጋር ሊሚቴሽን ብያመጣውላችሁ እናንተ አታወጡትም። ላንጉጅ ጀስት ዝም ብላችሁ ሪሲቭ ነው የምታደርጉት ማለት ነው። ሌላኛው ሊሚቴሽን ደግሞ ኢመርዥን ሜተድ የሚባለው ላይ ጀስት ኢንፑት ማድረግ ብቻ ነው። ሙቪ ማየት፣ ሙዚቃ መስማት ወይም ኢንተርቴኒንግ በሆነ ወይ ቋንቋውን መማር ለሰው ይሄ ግራመር፣ ህግ፣ ቮካብለሪ የሚባለውን ስትራክቸርድ የሆነ ዌይ ኦፍ ለርኒንግ አታገኙትም። ስለዚህ እዛ ጋርም 2 ጥቅም አለው፣ እዚህ ጋር ደግሞ 2 ሊሚቴሽን አለው። ስለዚህ ወደ ቀጣዩ ደግሞ እንሂድ ማለት ነው። ሁለተኛው ደግሞ ግራመር ትራንስሌሽን ሜተድ ይባላል። ይሄ ከድሮ ጀምሮ ስንማርበት የቆየነው ሜተድ ነው። ማለትም ትምህርት ቤት ገብተን ከ1 እስከ 12 የተማርንበት ማለት ነው። እዚህ ጋር how can I use this method ካላችሁ ቀላል ነው። መጽሐፍ በማንበብ ግራመር ቡክስ በማንበብ ከዛ በኋላ ደግሞ ትራንስሌሽን አለ። እዚህ ላይ ትራንስሌሽን ማለት ቋንቋውን ለምሳሌ ሴንቴንስ ካያችሁ በኋላ አንድ ቃል ካያችሁ በኋላ ተረዱታላችሁ ማለት ነው። ወደ አማርኛ ትገለብጡትና ትረዱታላችሁ ማለት ነው። እዚህ ጋር ቅድም አቮይድ ያደርገናል ብዬ ነገርኳችሁ። ይሄ ቲንኪንግ ኢን አምሃሪክ የሚለውን ነገር ያመጣብናል። ስለዚህ ይሄ ልክ እንደ ሊሚቴሽኑ ነው ማየው ማለት ነው። ግን ጥሩ ነገሩ ደግሞ ምንድነው ካላችሁኝ ይሄ ሜተድ አንደኛ ነገር ህጉ ላይ ማስተር ነው የምትሆኑት። መናገርን እንኳን ባትችሉ የሆነ ሰው ሲያወራ ያለበትን ሚስቴክ ፋይንድ አውት ማድረግ ትችላላችሁ። ይሄኛው ሜተድ ልብ ብላችሁ ከሆነ ኢንፑት ላይ ብቻ ነው ፎከስ የሚያደርገው። ቅድም ነግሬያችኋለሁ፣ ኢንፑት እና አውትፑት የሚባል ነገር አለ እንግሊሽ አይደለ? ግራመር ትራንስሌሽን ሜተድ የሚባለው ኮምፕሊትሊ ኢንፑት ነው ማለት የማታውቁትን ነገር መጨመር ብቻ ነው እንጂ ይሄን ተጠቅሜ ላውራ የሚባለው ነገር የለም ማለት ነው። ማድረግ ትችላላችሁ። ኦፍ ኮርስ I'm just telling you the method. the third one ደግሞ communicative method ይባላል። ይሄ ሜተድ is output ስላችሁ ቅድም እንደነገርኳችሁ እናንተ ቋንቋውን ፕሮዲውስ ማድረግ ስትጀምሩ how can I communicate ባለው በሁለት ወይ አለ። አንደኛው በማውራት the other one ደግሞ በመጻፍ። ይሄኛው ሜተድ obviously pros and cons አለው። የመጀመሪያው ጥቅም ምንድነው? አብዛኛውን ጊዜ ቋንቋውን ካላወቅነው ለመናገር ኮንፊደንስ አይኖረንም። you will be confident enough to speak with strangers, with native speakers, with anyone ለመናገር ኮንፊደንት ትሆናላችሁ። the other thing ደግሞ በቃ ፎከስ